እኔ ያልኩክ ነገር ይኸውልህ፣ እኔ አሁን ላይ ከፈጣሪ ጋር ሰውን አወዳድራለሁ ወይ ደግሞ ቤተሰቤን ፈራለሁ ማለት አይደለም። ግን በዚህን ጊዜ እኔ አሁን ያለሁበት ሁኔታ አሁን ጸሎት ማድረግ እንኳን እንዴት እንደሆነ አላውቅም። ከሴት ልጅ የሚጠበቁ ግዴታዎች ምን እንደሆኑ አላውቅም። ያንን ነገር ደግሞ ሊያስተምረኝ የሚችለው አንድ ሰው ነው፣ በእኔ በኩልም አውቀው ማለት ነው። በፊት ላይ እኔ እውነቱን ለመናገር መጽሐፍ ቅዱስን ከልጅነቴ ጀምሮ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስን አንድ ቀን በራሴ አንብቤ አላውቅም። እኔ እውነቱን ነው የምናገረው። ዛሬ ላይ ደርሼ መዋሸት አልፈልግም። ነገር ግን እኔ ሁሌ በቃ በጣም ጥያቄ የሚሆንብኝ ነገር ምንድነው፣ አንዴ ተቸግረ ጸሎት ስታደርግ ጸሎት ይመለስልሃል። እኔ በጣም ተጨንቄ አልቅሼ ተከፍቼ በነበረበት ጊዜ ጸልዬ ጸሎቴ ተመልሶልኛል። ያን ነገር እንዴት ያለ ፈጣሪ ፍቃድ ማድረግ ይችላሉ? የኔ ጥያቄ ይሄኛው አንደኛ። ሁለተኛው ደግሞ ሰውን መፍራትና ሌላ ነገር ሳይሆን ይህንን ነገር ሊያስተምረኝ የሚችል ሰው አንድ ሰው ነው እና እዚህ ጋር እኔ በመናገረው ነገር ብዙ አሽሙር የሚይዙ የሚያላግጡ ሰዎች ሊኖሩ ይችላሉ እና እኔ በውስጥ በኩል አንዴ ብቻ ብታናገረኝ በጣም ነው ደስ የሚለኝ። አመሰግናለሁ። ለዚህ ጥያቄ ደግሞ መልስ ስጠኝ። እንግዲህ ሰዎች የትኛውን ቦታ ላይ ሆነው ሊሆን ይችላል በታመሙ ጊዜ እንዲፈውሳቸው ያ አንዱ አምላክ ነው የፈጠራቸው። ልታውቁ ይገባል። የትኛውም እምነት ባለቤት ይመጣና እኔ በቃ ይሄ ሂንዱይዝም ሊሆን ይችላል ከብት የሚያመልኩ ሄዶና እዛ ጸልይ ምናምን በቃ ተሻለን ከብትን ያሻለኝ ብሎ ሊያምን ይችላል እንደ እምነት። ነገር ግን በእውነት ማን ነው የሚፈውሰውና የሚያሽረው የሚያድነው ከተባለ አምላክ ነው። ይህን ልታውቁ ይገባል። አምላክ ይሄ ጤንነትን፣ ገንዘብን፣ ሀብትን፣ ምድራዊ ጸጋን ከካህዲያኖች አልከለከለም። ይሰጣቸዋል፣ ያበላቸዋል፣ ያጠጣቸዋል፣ ያኖራቸዋል። ይሄ ቃል የገባው ነገር ነው። ተቻላረ። ስለዚህ ማን ነው የሚያሽረው ወደሚለው ስንመጣ ጊዜ አብርሃም ምን አለው? ኢዛ መሪቱ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ እርሱ አምላኬ ነው አለ። ማን የሚፈውሰው? አምላክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላሁመ አንተ ረብ ናስ አዝሂብል በእስ እሽፊ አንተ ሻፊ ላ ሽፋእ ኢላ ሽፋኡክ ሽፋእ ላ ዩጋዲሩ ሰቀማ። አምላክ አላህ ሆይ አንተ የሰዎች ሁሉ ጌታ ነህ፣ የሰዎችንም ህመም አስወግድ፣ ፈውሳቸው፣ አንተ ፈዋሽ የሆንክ አምላክ ነህና ከአንተ በስተቀር ከሌላ ከማንም ፈውስ አይመጣም እያሉ ይናገሩናል። ገረቻ ይህ ነው። ስለዚህ ፈውስ የሚገኘው ድህነት የሚገኘው ከአንዱ አምላክ ከአላህ ሱብሓነሁ ወተዓላ ዘንድ ነው ማለት ነው። ሰዎች በየትኛውም ቦታ ሊሄዱ ይችላሉ፣ ማርያም ጋር ገብርኤል እያሉ ሊጠሩ ይችላሉ። ነገር ግን የሚፈውሳቸው አምላክ አላህ ሱብሓነሁ ወተዓላ ነው እንጂ በፍጹም ማርያምና ገብርኤል ምድር ላይ ምን እንደሚከሰት አያውቁ። ቦታቸው አላለም። ይህ ነው። ማርያምና ገብርኤል የተከበሩ ናቸው። በጣም የምንወዳቸው የምናከብራቸው ናቸው። ገብርኤል የተከበረ መልአክ ነው። በኢስላም በጣም የምንወደው የምናከብረው መልአክ ነው። ነገር ግን እርሱ አይደለም የሚፈውሰው፣ አምላክ ነው። እሱ ፍጡር ነው። ፍጡር በፍጹም ለፍጡር ምንም ነገር ሊያደርግ አይችልም። አምላክ አዞት ሂድና አድርግ ብሎ ካልሆነ በስተቀር። ስለዚህ ያን ነገር መጠየቅ ያለባችሁ ፈውስን ከአምላካችሁ ከአላህ ዘንድ ነው። ለዚህ ነው አብርሃም ቅድም ምን አላልኩኝ? ፈብተጉ ዒንደላሂ ሪዝቅ አለ። ሲሳይን ስትፈልጉ ከአምላካችሁ ከአላህ ዘንድ ፈልጉ እያለ ይናገራል። ስለዚህ ሁሉ ነገር የሚፈልገው ከአምላክ ዘንድ ነው። ፈውስም ሆነ ጸጋ፣ ማንኛውም ነገር ይህን ይመስላል። እሺ፣ ሌላው ነገር የሚያስተምርሽ ሰው ካለ ያችን ልጅ እንድታስተምርሽ ጠይቂያት። በጣም ቀላል ነው። ስለ ሰላት አስተጋገድ እና ስለ እስልምና አስተምሮ የምትማርበትን መንገድ ያ ነው። ሌላ ከሌሎች የሚያግዙሽ ሰዎች እናደርግልሻለን። ኢንሻአላህ አድሚኖች በውስጥ መጥተው ያናገሩሻል፣ እንድትማሪ ያደርጉሻል፣ ያገኙሻል በአላህ ፍቃድ። እሺ፣ ሰላም አለይኩም። እሺ፣ ሰላም ነው። አልሐምዱሊላህ። ከሙዚቃ ቦታ ራቅ ወንድማችን። እሺ፣ ጥያቄ አለ? ይቀጥል። እሺ፣ ያስተምሩሻል። ቀላል ነው። እሺ፣ ጥያቄ ያለው መቀጠል ይችላል። ኪያ ወይንም ከላይ ጥያቄ ያላቸው ሰዎች ሰላም አለይኩም።
ይሰማለሁ። ሰላም አለይኩም። ይሰማል። እንትን ነበር የሆነ ቤት ላይ ጥያቄ ተነስቶ ነበር ትናንትናና ጥያቄ ምንድን ነው? እንትን እዚህ ሱረቱል ካህፍ ስለ ህፃኑ ልጅ ሰይድና ከድር ስለገደለው ሱረቱል ካህፍ ላይ ያለው ላይ ተፍሲር የሆነ ክርስቲያን ቤት ነበርና እየተወራ ነበርና ተፍሲር የኢብኑ ከሲርን ተፍሲር ላምዝላችሁ ብሎ ያ ህፃን ልጅ ከሃዲ ሆኖ እንዲፈጠር ተወስኖበታል የሚል ተፍሲር ነበርና እንትን ያለው ያን ነገር እንትን የሚያብራራ በዛ ሰዓት ሰው አልነበረምና እስኪ ያን ነገር እንትን እንድትልልን ነበር። እሺ አምላክ አላህ ሱብሓነሁ ወተዓላ ማንንም ካፊር አድርጎ እንዲወሰንበት አድርጎ አልፈጠረም። ይሄ ክህደትና እምነት የራስ ነፃ ምርጫ ፍቃድ ነው። እንዳውም አማኝ አድርጎ ሰዎችን የሚፈጥራቸው እንጂ ከሃዲ አድርጎ ማንንም አይፈጥርም። ልታውቁ ይገባል። አምላክ አላህ ሰዎችን ሲፈጥራቸው ጊዜ ፊጥረተላህ እያለ እኔ ሰዎችን የፈጠርኩባቸው የተፈጥሮ ሃይማኖታቸው እያለ ኢስላምን ይገልጻል እንጂ ማንንም ከሃዲ አድርጎ አይፈጥርም። ምናልባት እንግሊዝኛ ሲያረቡ ጊዜ እዚያ ቦታ ላይ ማን እንደሚተረጉምላቸው አላውቅም። እንግሊዝኛ ብፁዕ ቅዱስ አቡነ ጎግል ላይ ይተረጉማሉ። እነዚህ ሰዎች ጎግል የሚተረጉምላቸውን ይዘው ይመጣሉ። ለማንኛውም ተፍሲር ኢብኑ ከሲር በዚህ ላይ ምን ይላል የሚለውን ሙሉ ላንብብልሽ። ያ ተፍሲሮች አሉ እዚህ ላይ ተፍሲር ኢብኑ ከሲር ወአመል ጉላም ايش تفسير ابن كثير؟ قد تقدم أن هذا الغلام كان اسمه جيسوف، وفي الحديث عن ابن عباس رضي الله عنه عن أبي بن كعب عن النبي صلى الله عليه وسلم قال: الغلام الذي قتله الخضر طبع يوم طبع كافرا. رواه ابن جرير من حديث ابن إسحاق عن سعيد عن ابن عباس به، ولهذا قال: فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا، أي يحملهما حبه على متابعته على الكفر. قال قتادة: وقد فرح به أبواه حين ولد وحزن عليه حين قتل، ولو بقي كان فيه هلاكهما. فليرضى امرؤ بقضاء الله سبحانه وتعالى وقدره، فإن قضاء الله للمؤمن فيما يكره خير له من قضائه فيما يحب. وصح في الحديث عن النبي صلى الله عليه وسلم قال: لا يقضي الله لمؤمن قضاء إلا كان خيرا له. وقال تعالى: وعسى أن تكرهوا شيئا وهو خير لكم، وعسى أن تحبوا شيئا وهو شر لكم.